ነገሮች እንዳስተካክል ነግረሽኛል ነበር። አሁን አስተካክያለሁ። እውነትህን ነው? አስተካክለሃል? አሁን እንደ አዲስ መጀመር እንችላለን? አንችልም። ለምን? በጣም አርፍደዋል። ነገሮችን እስካስተካከል ቆይቼ ነው። አሁን ደግሞ ነገሮችን አስተካክዬ መጥቻለሁ። ያው ለምን መሰለህ፣ እኔ ሴት ልጅ ነኝ። ነገሮችን የማደርገው በጊዜ ነው። አንተ ደግሞ በጣም አረፈድክ። እውነትሽን ነው? እውነቴን ነው። ያንተም ጊዜ እስኪመጣ ጠብቅ። ሳላነክስሽ ከልቤ ላይ እንደማይሆን ባውቆ ኖሮ ውስጤን ባሳመንኩት ካንቺው በላይ መስሎኝ እንጂ የቀረብሽ ዛሬ እንዲህ ቅስሜ ከሚሰበር ሳላውጣው ሸፋፍኜ ፍቅሬን እንዳመኩት። እዚህ ለምን መኪና ለመኪና ከምትፏቀቂ ከኔ ጋር አንድ ምሽት አሳልፈሽ ህይወትሽን አቀየረ። አቻም የለሽ ሰው ይላታል ለመጠሪያ ስም ያንሳት። አንቺ ነሽ የምታድሪው? አዎ። ምን ነው? እዚህ ለምን መኪና ለመኪና ከምትፏቀቂ ከኔ ጋር አንድ ምሽት አሳልፈሽ ህይወትሽን አቀየረ። ያማል እንዴ እንደምታወራው? ፈጣሪ አይቶሻል። ይህን ድጋሚ አታገኝም። ዛሬ ክብርን ጠብቅሽ። ከአንተ ጋር ተጋድሜ ከማመጣው በላቤ ሰርቼ ያመጣው ይሻለኛል። እናት ከመኪና አንድ ዕቃ ቢጠፋ አንላቀቅም። በዚህ መልክ ይላል እንዴ? ሴት ልጅ ክብሯ ነው ውበቷ። አንበሳ ሲርቦ ሳር አይበላም። አንተን ለመውደድ ሆነ እውነተኛ በረደሻ በቃ ትኩስ ነገር ይዤላችሁ ልምጣ። በቃ ሚቲ ሮቢን ረስተሽ ከቢኒ ጋር ደስተኛ ሆንሽ ማለት ነው? አዎ አረሳውን ብዬ በጣም ፈርቼ ነበር። ለካ ሁሉም ነገር ያልፋል። እላን ሮቤልን እኮ በጣም ነበር የምትወጁ። በጣም ወደው ነበር፣ ግን ደግሞ ህይወት ከሄደ ጋር አይቆም፣ ካለው ጋር ነው የሚቀጥለው። ቢኒን ታዲያ እንደሱ ትወጂዋለሽ? እንደ ብዬ አላነጻጽረውም። ከማንምና ከምንም በላይ ነው የምወደው። ደግሞ ዘፋኙስ ሄደው ምናለሽ ካለው ተላመጅ አይደል ያለው። እኔ ክስሻለው ዳግም አትጎጂ አዝዣታለሁ። እሺ የዚያ ለመውደቱ ነገ ሌላ ቀን ነው ንጋቱ ምሽቱ። ወይ እኔ አንቺን በጣም ነው የምወድሽ። ካየሁሽ ቀን ጀምሮ ልጅ እያለን እኛ ቤት ትመጪ ከነበረበት ቀን ጀምሮ አረ ለጊዜው እኔ ብቻ ላውራሽ፣ ስጨርስ እድሉን ሰጥሻለሁ። ኑኑዬ ይሳቅሽ ምንጭሉ ሁሌም ደስተኛ ላድርግሽ። በዛ ላይ እንደ ህፃን መሯሯጥ የለብንም አይደል? እንደዚህ አይነት ህይወት ማስተናገድ የለብንም። ኑኑ አብረን ቶሎ ቢመልሽልኝ። እሺ